የናንተ የሙስሊሞች ጀነት ሴክስ የበዛበት ጀነት ነው። መብላት መጠጣት ግንኙነት መፈጸም ነው። ምንም አይነት መንፈሳዊ ህይወት የለውም። ለዚህ ነው ወይ የምትታገሉት ስለሚሉ ያላወቁ ሰዎች ምናልባትም እውነታውን ማወቅ ከፈለጉ በአጋጣሚው እንዲረዱ አላህ በቃሉ የጠቀሰው ጀነት ምን አይነት ጀነት እንደሆነም ሰበብ ሆነን ለማስተማር ያክል ነው ማለት ነው። በጥቅሉ እንደኛ ሙስሊሞች እምነት የጀነት ኒዕማ ወይም ጸጋ ለሁለት ይከፈላል። ሁለት አይነት ነው። አንደኛው ነዒሙ ሩሂ ይባላል። መንፈሳዊ ጸጋ ተብሎ የሚጠራው ዋናው ክፍል ነው። ሁለተኛው ደግሞ ነዒሙል ጀሰዲ አካላዊ ጸጋ ብለን የምንጠራቸውም ደግሞ ከስጋ ጋር የተገናኙ አሉ። እነሱ ዘንድ ያለው አመለካከት ጀነት መንፈሳዊ ጸጋ እንጂ ስጋዊ ጸጋ የለም ብለው ነው የሚያምኑት። የሃይማኖት መምህራቸው ጳውሎስ ስጋና ደም የእግዚአብሔርን መንግስት አይወርሱም ብሎ ስለተናገረ እኛ በጀነት ስንገባ እንደ መላእክት ነው የምንኖረው፣ ጸጋዎች በጠቅላላ መንፈሳዊ ብቻ ናቸው ይላሉ። እኛ ጋር ግን መንፈሳዊ ብቻ አይደለም ስጋዊ ጸጋም ጭምር አለ ነው የምንለው። ዋናው ምክንያታችን ደግሞ ለዚህ ምንም ሳንሸማቀቅ በኩራት የምንመልሰው የውሙል ቂያማ የውሙል ባዕስን በአግባቡ ምናምን ሰዎች እኛ በመሆናችን ነው። ምን ማለት ነው ከተባለ የሙታን ትንሣኤ ወይም ደግሞ በመቃብር ዓለም ያሉ ፍጡራን ይቀሰቀሳሉ ብላችሁ ታምናላችሁ ወይ ብለን እንጠይቃቸዋለን። አዎ አካል ይቀሰቀሳል፣ ጀሰድ ከመቃብር ዓለም ይነሳል ብለው ካመኑ ምን ሊያረግ ነው የሚነሳው ነው ጥያቄ። በጌታ ፊት ለፍርድ ሊቆም ከተባለ ያን ፍርድ ተከትሎ ውጤቱ ምን ሊሆን ነው? ሰውየው ከአማኞች ከሆነ ጀነት ይገባል ከተባለ ከነ አካሉ ጀነት ሊገባ ነው ማለት ነው። የዛኔ አካልም ምን ያስፈልገዋል? በጀነት ውስጥ ጸጋ ያስፈልገዋል። ካልሆነና ደግሞ ከካህዲያን ከኃጢአተኞች ሆኖ የጀሃነም ፍርድ ከተፈረደበት ጀሃነም የሚገባም ከሆነ እንደዚሁ አካላዊ ስቃይ አለ ማለት ነው። እንደናንተ እምነት ግን ጸጋም ሆነ ስቃይ በመንፈስ ብቻ ከሆነ ስጋና ደም ጀነት ወይ ጀሃነም አይገቡም ተብሎ የሚነገር ከሆነ ባዕስ ምን ሊያረግለት ነው ታዲያ የሚቀሰቀሰው? ከመነሻውም የውሙል ባዕስን አያምኑም ማለት ነው። አይ እናምናለን የሙታን ትንሣኤ መኖሩን እናረጋግጣለን ከተባለ ደግሞ አካል ምን ሊያረግለት ነው ከመቃብር ዓለም የሚቀሰቀሰው? ወይ ከአማኞች ጎራ ሆኖ ጀነት ሊገባ ካልሆነ ከካህዲያን ጎራ ተሰልፎ እሳት ሊገባ ካልሆነ ምን ሊያረግ ይቀሰቀሳል? ከመነሻውም አካል አፈር ሆኖ በስብሶ ይቀራል ባዕስ የለበትም ካሉ ደግሞ የውሙል ቂያማንም ከናካቴው አያምኑማ። አይ እናምናለን መቀስቀስ በሩህ ነው ደግሞ ሚሉ ከሆነ መጀመሪያውኑ ሩህ መች ትሞታለችና ነው የምትቀሰቀሰው።